ሰሞኑን በማህበራዊ ሚዲያ ላይ አነጋጋሪና በማህበረሰቡ ዘንድ ከፍተኛ ትኩረት የሳቡ ሁለት የጎጃም ትዕይንቶችን አይተናል። በጎጃም ሕዝብ ዘንድ ከዚህ በፊት የነበሩ ግን ከፍ ብለው ያልወጡ የጎጃምን ማንነት ቅልብጭ አድርገው ያሳዩ ጎጃሞች ዘነጡ የተሰኘው የድምፃዊ ስዩመ ቃል ገብሬ ሙዚቃ እንዲሁም ደግሞ በአዲስ አበባ የተካሄደውና በጎጃሜው መኪና የተጨፈረበት አነጋጋሪው የጥንዶች ሰርግ ይገኙበታል። ሁለቱም በአንድ ሳምንታት የተካሄዱ አነጋጋሪ ትዕይንቶች ሲሆኑ በማህበራዊ ሚዲያ ላይ ከፍተኛ ትኩረትም ስበዋል። ደሴ ተወልዶ ያደገው ድምፀ መረዋው ድምፃዊ ስዩመ ቃል ገብሬ ግርማ ሞገስን በተላበሰ ድንቅ ቃና ጎጃሞች ዘነጡ የሚል አዲስ ጥራት ያለውና ከፍተኛ ትኩረት የሳበ ሙዚቃ ግንቦት 1 ቀን ለአድማጭ ተመልካች አድርሷል። ይህ ሙዚቃ በሳምንታት ጊዜ ውስጥ 800 ሺህ እይታዎችን ያገኘ ሲሆን በተለይም የአካባቢው ተወላጆች ሲያዩትና ሲሰሙት ልባቸውን በደስታ ያሞቀ ሆኖም ተገኝቷል። በቀድሞ ዘመን ዘነጠ ወይም ተንቆጠቆጠ የሚባለው የአዲስ አበባ አራዳ አካባቢ ወይንም ደግሞ የፒያሳ ወይንም ደግሞ የመርካቶ ልጅ ብቻ እንደነበር ይነገራል። የክፍለ ሀገር ሰው በተለይም የጎጃም ሰው ሲነሳ ወደ አእምሯችን የሚመጣው ማግጠለብ ነጭ ጋቢው ዘንግ የሚያክለው ዱላው ሀገር የሚያጠግበው ነጭ ጤፉና ከአንደበቱ የማይጠፋው የሰምና የወርቅ ቅኔ ነበር። አሁን ግን ዘመን ተገለበጠና ነገሮች ተቀየሩ። ነገሩን በጥልቀት ስናየው እጅግ አስገራሚም ነው። በዋሸራና በዲማ መጻሕፍትን ሲያገላብጥ በቅኔ ሲራቀቅ የኖረው ሕዝብ ዛሬ በጉችና በክርስቲያን ዲዮር ሲራቀቅ ማየት የዘመኑ ሌላኛው ሰምና ወርቅ ነው። ጎጃሞች ዘነጡ ሲባል እኮ እንዲሁ የዋዛ ዘነጡ አይደለም። ድሮ አባቶች በመሰብ ወርቅ ጤፍ ሲያቀርቡ የዛሬዎቹ ልጆች ደግሞ የፀሐይ መነጽራቸውን አድርገው ጃኬታቸውን ትከሻቸው ላይ ጣል አድርገው በቪኤትና በሜርሴዲስ መኪና መስኮት እጃቸውን እያውለበለቡ በመጨፈር ነው። በላይ ዘለቀ ፈረሱን በጀግንነት ሲጋልብበት በነበረው በዚያ ምድር ላይ ዛሬ የልጅ ልጆቹ በዘመናዊ ፋሽን ቲክቶክ ሲሰሩበት ማየት ታሪክ እንዴት ራሱን በተለየ መንገድ እንደሚያድስ ያሳያል። ያለ ጥርጥር የጎጃም ሰው ከነገረ ስራ ሁሉ ቅኔ አይጠፋበትም። ስለዚህ አሁንም ቢሆን ዘንጦ ሲያበቃ የለበሰውን ብራንድ የልብስ ዋጋ ወይንም ደግሞ ያደረገውን ዘመናዊ ሰዓት በሰምና በወርቅ መተቸቱ አይቀርም። አንዳንዱማ የለበሰን ውድ ጃኬት ከነጭ ጋቢ ጋር አዋህዶ ሲለብሰው ባህልና ዘመናዊነትን በአንድ ላይ ያጋባም ይመስላል። ጎጃም ማለት የኢትዮጵያ ጎተራ ነው። ይህ ሁሉ ታታሪ ሕዝብ ዘነጥኩ ብሎ ማሳውን ትቶ ስቱዲዮ ከገባ ወይንም ደግሞ የጤፍ ማሳው ላይ ሞዴሊንግ ከጀመረ የጤፍ ዋጋ ከወርቅ ዋጋ ጋር መስተካከሉ ማይቀሬ ነው። ብዙዎቻችን እንደምናውቀው ጎጃም ብዙ የመጻሕፍት ደራሲያን፣ ጀግና አርበኞች፣ ድምፃውያንና በሌሎች ዘርፎች ላይ አንቱታን ያተረፉ ሰዎች ያፈለቀችው ሀገርም ናት። ለምሳሌ ያክልም ደግሞ በኢትዮጵያ የመጀመሪያዋ የሴት የቅኔ መምህርት የእማሆይ ገላይነሽ ሀገር፣ በኢትዮጵያ ታሪክ የመጀመሪያው አጭር ልቦለድ ጸሐፊ ተመስገን ገብረ ሀገር፣ በኢትዮጵያ ብሎም በአፍሪካ የመጀመሪያው ረጅም ልቦለድ ደራሲ የነ አፈወርቅ ገብረ ኢየሱስ ሀገር፣ የነ አዲስ አለማየሁ፣ የነ አቤ ጉበኛ፣ የነ ቀኝጌታ ዮፍታሔ ንጉሴ፣ የነጌትነት እንየው፣ የነ በእውቀቱ ስዩም ሀገር ጎጃም ወንድነቱ የሚያኮራ ጥበበኛ ነው። በጀግንነት ስናየው ደግሞ የነ ደጃች ተድላ ጓሉ፣ የነ ንጉስ ተክለ ሃይማኖት፣ የራስ ኃይሉ፣ የነ ሽፈራው፣ የነ መንገሻ ጀንበሬ፣ የነ ኃይሉ በለው፣ የነ ነጋሽ በዛብህ፣ የራስ ብሩ ጎሹ ሀገር ጎጃም መሆኗ ይታወቅ። በሌላኛው በመዲናችን አዲስ አበባ መንገድ ተዘግቶ የተካሄደውና ጎጃሜ በሚል ስያሜ በወጣለት መኪና የታጀበው አነጋጋሪው የጥንዶቹ ሰርግ ነበር። ጎጃሜ መኪና የጨፈረበት ድንቅ የሰርግ ትዕይንት ከመሆኑም በላይ የብዙዎቹ የሰርግ ፍላጎት የጨመረበት መሆኑም አልቀረም። በጎጃሜዎች ሰርግ ላይ የታዩት ቅንጡና ዘመናዊ መኪኖች ከጎጃሞች ዘነጡ አዲስ ሙዚቃ በተመሳሳይ ከፍተኛ ትኩረት የሳበ ጉዳይም ሆኗል። በዚህ ሰርግ ላይ አንድ እይታን የሚማርክ የመኪና ትዕይንትና እንቅስቃሴ ብዙዎቹ አስተውለዋል። በተለይም ከዚህ በፊት ታይተው የማይታወቁ አዲስ ምርት የሆኑ ሃይብሪድ መኪኖች መካከል ጥቁር ቀለም የተላበሰው መኪና ከሰው ልጅ ትከሻ ምት እስክስታ ባልተናነሰ መልኩ በተከፈተው ሙዚቃ በሾፌሩ አጋዥነት ያሳየው ውዝዋዜ የአብዛኛውን ኢትዮጵያዊ ቀልብም ማርኳል። በዚህ ምክንያት ከመኪና አስመጪዎች እንደተረዳነው ከሆነ ትዕይንቱ በማህበራዊ ሚዲያ ላይ ከተሰራጨ በኋላ ደንበኞች የነኚህን መኪናዎች አይነት ለመግዛትም ሆነ መረጃ ለማግኘት ወደ ድርጅታችን ሲመጡ ሆነ ሲደውሉ የመኪናውን ትክክለኛ ስም በመተው ጎጃሜው መኪና እያሉ በብዛት ስለሚጠሩ መኪናው ጎጃሜ የሚል ስም ተላብሷል።